ሰላም እንዴት ናችሁ? ዛሬ ደግሞ ወደ ስራ የመግባት ቻሌንጅ ቀን 2 ነው። ትላንትና እንዳያችሁት አርፍጃለሁ። ዛሬ ደግሞ ስንት ሰዓት እንደምገባ አብረን የምናየው ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እንደተለመደው ልብሴን ከቀየርኩኝ በኋላ ምሳዬን ነው የምቋጥረው። ዛሬ ደግሞ 2 አይነት ነው። እኔ በቃ ምሳ መቋጠር በጣም ያዝገኛል፣ ለምን እንደሆነ አላውቅም። ግን ያው ግዴታዬ ስለሆነ እንዳልኳችሁ ሁሌ መቋጠሪ አይቀርም። ዛሬ ደግሞ እንደ አጋጣሚ ምሳቄ ያልታጠበም ነበረና የማጠብ ግዴታ ተጥሎብኝ ምሳቄን አጥቤያለሁ ማለት ነው። ይህ ነው እንግዲህ ሰዓቴን የሚገለው። አስቀድሜ እንደዚህ አይነት ነገሮችን ማታ መጨረስ ነበረብኝ ሰዓት ለመቆጠብ። ግን በቃ ማታ አምሽቼ ስለገባው ነው መሰለኝ ድክምክም ሲለኝ ሳላጥበው ምናምን ተኛው። ብቻ ምሳዬን ቋጥሬ እወጣለሁ ማለት ነው። አሁን ከቤት ወጥተናል። ታክሲ ሰልፍ ከሌለ ታክሲ እንይዛለን፣ ካልሆነ ደግሞ እንደተለመደው በባቡራችን እንሄዳለን ማለት ነው ወደ ስራ። ዛሬ አሪፍነቱ ዝናብ ብዙ አልጣለምና ደረቅ ነው። በቃ ጠዋቱ ራሱ ፈካ ያለ ነው። ቶሎ ለመውጣት ተመቸኝ ነው የምላችሁ። በቃ ቀጥታ ወደ ታክሲ ተራ መሄድ ነው። ዛሬ ታክሲ ብዙ አለ፣ ግን እንደ አጋጣሚ ሆኖ አብዛኛው ታክሲዎች በቃ እኔ ወደምፈልገው ቦታ አይደለም የሚሄዱት። በስተመጨረሻም ከጥቂት መንከራተት በኋላ ታክሲ አግኝቻለሁ። ወደ ስራ የምናደርገውን ጉዞ እንቀጥል። ትንሽ ወክ አድርገን ባቡራችንን እንይዛለን ማለት ነው። ጉዞ በባቡር የተሳለጠ ነው የሚሆነው በእርግጠኝነት። ዛሬ በቃ ቀደም ብዬ ስለወጣውን 12 ሰዓት ምናምን አካባቢ ነውና ቀደም ብዬ ስለወጣው በቃ የሚያስቸኩለኝ ነገር የለም። አስፋልት ሳቋርጥ ራሱ እንደ አህያዋ ነው። ምንም ካሽ አልያዝኩም ነበረ እና ትኬቴን የቆረጥኩት በቴሌ ብር ነው። በቴሌ ብር ትኬቴን ከቆረጥኩኝ በኋላ ወደ ምእመኑ ተቀላቅያለሁ ማለት ነው። ዛሬ ትንሽ ሰው በዛ ይላል ከትላንትን ነውና እንግዲህ እስኪ እንጋፋለን ማለት ነው። እግዜር ይሁነን ብቻ። እዚህ ጋር ደባሪዋ ፓርት ይቺ ነች በባቡር ስንሄድ እንጂ ሌላው በቃ ሴፍ ነው። በፍጥነት መድረሳችን ምናምን ጸልይ ነው። እዩት፣ እዚህ ጋር እዩት። ግድይ ወንበር ራሱን ማገኛ ይመስለኝ አገኘው። በቃ ሶስተኛም ቢሆን ተጣበን ቁጭ ብለን እንሄዳለን ማለት ነው ወደ ቢሮ።
አይ ቲንክ ዛሬ ቀደም ብዬ ልገባ ነው መሰለኝ። ቶሎ ነው የደረስኩት። አሁን ሰዓቱ 1 ሰዓት ተኩል ይላል። በእርግጠኝነት ሊፍት ላይ ሰው ካልበዛ በቃ ከ2 ሰዓት በፊት እገባለሁ ዛሬና ቻሌንጂን ማልፍ ይመስለኛል ዛሬ። እስኪ አብረን የምናየው ይሆናል። ሊፍት ውስጥ እንኳን ወረፋ ሊሆንብኝ ዛሬ ብቻዬን ነኝ። እዩት። በጊዜ መግባት ጥቅሙ እዚህ ጋር 1 ሰዓት ከ45 ሲል ደረስን ማለት ነው ወደ ቢሮ። ዛሬ ቻሌንጃችን በተሳካ ሁኔታ ታልፏል ማለት ነው። በቀጣይ እስክንገናኝ ድረስ ነገ አብራችሁኝ ቆዩ። አመሰግናለሁ። ቻው።